እና ውድ ቤተሰቦች እንዴት ናችሁ? ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይደለም። ምን ሆናችሁ ነው? ቆይ እናንተ ሰብስክራይብ አድርጉ እንጂ ይሄን ቪዲዮ ስትጀምሩ ደግሞ ላይክ አድርጋችሁ ጀምሩ። ቁልፍ ስጠኝ። አሁን ከምንጣላ በቃ በእናትህ እኔ የምሬን ነው የምልህ። እያሳዘነችኝ ነው እቺ ልጅ። ቁልፉ እዚህ ነው። የት ነው የምትሄጂው? ጅራፍ እንደዚህ ጧ እያደረግሽ ከቤትሽ አስወጫት እንጂ። ለምን እንደዛ አላደርግም። እሱ ፈቅዶ ነው ወዶ ላመጣት። እዚህ ቤት ሴት ገብታ ነው? ሴት ገብታ ነው እዚህ ቤት? ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም እንግዲህ ያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ። እንድትሆኑም ደግሞ ትልቁ ምኞቴ ነው። እኔም ደህና ነኝ እግዚአብሔር ይመስገን አለሁ ብሏል። እና ዛሬ እንግዲህ በአንድ ጥሩ ሀሳብ ነው የመጣው። ጥሩ ሀሳብ ነው ይሄ። እንደዚህ አይነት ሀሳብ ማሰብ ባይዘው ጥሩ ነው ታውቃላችኋል። እና ጥሩ ሀሳብ ነው የመጣውበት ሀሳብ ማለት ነው። ያው ጆሲና ኤንዲ ያው በቃ ከአንጀታቸው ነው መሰለኝ የተቀየሙኝ። ግን ያው በእርግጥ ጆሲ እንኳን አልነበረም። ግን ኤንዲ ብላ ስለው እምቢ ብሎ ቅሬታ እኔ ላይ ነው ያሰማው ማለት ነው። እና ጆሲና ኤንዲ ኤሪክን እራት ጋብዘሻል፣ ስለዚህ እኛም መጋበዝ አለብን ብለዋል። እና ኤንዲም ደግሞ እንግዳ አትቀበይም ምናምን ብለዋል። ስለዚህ ሁለታቸውም እንደዛ ስላሉኝ ዛሬ ደግሞ ምን አሰብኩ፣ ባለፈው የሁለት ሰው ነበር አይደለ? ባለፈው እሱን ከድብርት ለማውጣት ብዬ ቆንጆ ቆይታ ነበረን። ዛሬ ደግሞ ሰብሰብ ብለን እንደ ጓደኛ ማሞች እንደ ቤተሰብ እንደዛ ሆነን ቆንጆ ራት ለመብላት ቀጠሮ ይዘናል። እና ጋባዧ እኔ ነኝ። ዛሬ እኔ ላይ ነው የተጣለው። ያው ቆንጆ ጊዜ ይኖረናል ብዬ አስባለሁኝ። ከእነሱ ጋር እነሱ እስኪመጡ ድረስ ጠብቀናቸው ከእነሱ ጋር ቆንጆ እራት እንበላለን። እና በቃ ይህን ሀሳቢ ቆንጆ የጓደኝነት ጊዜ እናሳልፋለን። እና እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። ደግሞ እንደምትቆዩ አልጠራጠርም፣ ትቆያላችሁ። እና እንደዛ ነው። እና ለመቅረጽ ምናምን አልተመቸውም ነበር፣ ካሜራ አስተካከለ ምናምን። እና ያው እነሱ ከመጡ በኋላ ቆንጆ ጊዜ፣ አሪፍ ጊዜ። ግቡ ነው ግቡ። ምንድን ነው በስሎ ሞሽን የምትሄዱት? ነው የት አለ እራቱ? እንዴ እዚህ ነው እንዴ እራቱ? ውጭ እኮ ነው የተባባልነው። ምን ሆነ? ለምን ለምንድን ነው አትበላው? ለምን እንዴ? ባለፈው አንቺ የሰራሽው ምግብ ይጣፍጣል ምናምን ስትለው እኔ አይጣፍጥም ብዬ አይደለም፣ ግን የውጭ ምግብ ነው ይፈል ያንቺ የውጭ ምግብ መበላ ይባላል። ብራዘር ያሳቀኝ ገብቶኛል። ገብቶኛል እንዴ? ምንሽ እና እንዴት ናችሁ? ደህና ናችሁ? እቺ ጋር ቁጭ አለ እዛ ማለት ሄደኛለች አትልም እኮ የእሷ ነገር ግን እኔ ለምን እኔ እኮ አልገባኝም። መቸኮል ጥሩ አይደለም። ራሱ ወጣ እና እንዴት ናችሁ? ደራርባችሁ ነው የመጣችሁት። እውነት ራት የሚበላ ሰው ነው የመሰላችሁ። ሲጀምር የመንጋጋውን ለስፖርት ሰርቻለሁ እንዲህ ለመብላት ደግሞ የሚጋብዘው ሰው ሲሆን አይደለም፣ ደግሞ የሚጋብዘው ሌላ ሰው ሲሆን ይጣፍጣል። እሺ ለማንኛውም አሁን እንሂዳ። ብዙ ምራት ላይ ጫና ያልኳት ትንሽ ምን ስመጣ ራሱ ያው እንደደብራችሁ ምንህን አሞ በጣም ሶስቴ እንዳትበላ ምቀኛ ነበር። ዛሬ በቃ
ከተሻለ ነበር ግን እየባሰብኝ ነው። የምር ምን ቸገረ ነው? ምንህን ነው? ጣት የበለውት ምግብ መሰለኝ ሆድህን እኛ እንዳንበላ የሚደረግ ኧረ ምንም ሆነ እዛ ምናምን የሆነ ነገር ምናምን አሁን እንዴ ምንድን ነው ሆድ የሚያሽል ነገር ምናምን ሎሚ በሆነ ነገር ምናምን ሎሚ እንትን ና እንሂድ፣ የምር እንሂድና ሎሚ በሆነ ነገር ጠጣለህ ከራቱ በኋላ እንሂድ ነው። እዛ ሄዶ ደግሞ ከረበሸው በሰአት ድሬ ያገ ሲጀምር አይ ሎሚ ለምን እዚህ ካለ ይዘሽለት ኪችን ምናምን ካለ እሺ ልፈልግ መጣልከ። እኔማ ቪዲዮ እየቀረጽኩ ነበር። እንሂድ እውነትም ምቀኛውን ጉብ በጣም ምቀኛውን አንተ ራት ኮፍ ሲጀመር ማለት ነው አይኖራትም። በእርግጠኝነት ሱቅ ሄደሽ ይዘሽ ነው። እና ውድ ቤተሰቦች እንዴት ናችሁ? ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይደለም። ምን ሆናችሁ ነው? ቆይ እናንተ ሰብስክራይብ አድርጉ እንጂ ይሄን ቪዲዮ ስትጀምሩ ደግሞ ላይክ አድርጋችሁ ጀምሩ። ዛሬ አትቀልጅ። እኔ ደግሞ አይ እዚህ ደግሞ ሱቁን ደግሞ እኔ አልግባባውም። አንቺ ስለምትግባቢው ወይ ገዝተሽ ትመጫለሽ። ምን ልሂድ? እዚህ ፊት ለፊት ጎረቤትሽ ነው። እኛ ደግሞ ራሞታል ልጁ ፊቱ አይለኝም እንዴ? ፊቱ ያስታውቃል። እኔ ቀልድ አይደለም ያልኩ ማለት መሄድ አንችልም። እዛ ሄደን ምናምን እንዲሁኝም መሄድ አልችልም። ሎሚውን ምናልባት የመጀመሪያ ሎሚ እስካሁን እሺ ማለት እስካሁን ምናምን ምናምን ስላችሁ አትነግረኝም ነበር? እንዳመራ ወይ ቀን ምናምን እንቀይር ነበር። ኖርማል ነው። ምናልባት ከተሻለ አይ በጣም ግን ደግ ሰው ነህ። ለእኛ አስበህ እኛ እንድንበላ አንተ ልትቀር እሺ ታዲያ አንቺ ምን ከዚህች ጋር ሎሚ ለሱ ማምጣት ከብዶሽ ነው ወይስ? ነው እኔ እኮ መጀመሪያ ሌላ ስለነበር ነው ሀሳባችን እንጂ እኮ እሱም ማለት ነው ነበር። ግን አሁን ካመመው ደግሞ ያው ምን ታዲያ ትንሽ እኮ በእርግጠኝነት ሎሚውን ከወሰድኩ በኋላ ሊሻለኝ ይችላል። ወይ እኔ ልሂድ በቃ። እኔ እኮ ስለማልግባባው ነው። አይደለም በቃ እኔ ጥሩ ጊዜ አሪፍ ጊዜ እናሳልፋለን። ወይ በቃ እኔ ይዤ ልምጣ። ቪዲዮን ቪዲዮን ዘጋዋለሁ፣ ችግር የለውም። በቃ እንደዛ ነው። እኔ ቪዲዮን ዘጋዋለሁ እንጂ ችግር የለውም። አይ ችግር የለውም፣ ችግር የለውም። አይ በቃ እንሄዳለሁ፣ ችግር የለውም። እኔ እኮ ስላልገባም ነው። ችግር የለውም። እዚህ ሱቅ ቪዲዮ ናት። አሁን አሪፍ ሆነ። አምናኛለች። አዎ እዚህ ውስጥ ማለት ነው። በእርግጠኝነት የሚመስላትሽ ምንድን ነው? ለእሷ ስጦታ ያመጣልላት ስጦታ እንኳን ዝም ብለው ግጭ እየቆየ አይ እሱ እዚህ ውስጥ ማለት ነው። በቃ አስረዳው። እዚህ ውስጥ አዲስ የሴት ልጅ ፌስታሉም አልተፈታም ገና አይደል? የቅድሙ የፈታኝ ግን እንግዲህ ነገሩ ከበደ። ምን እናድርግ? ነገሩ ከበደ። አከበደችው፣ ራሷ ላይ አከበደችው። እና ውድ አንተ ምን ሆነ ነው እዚህ ያዝቃል። እና ምንድነው መሰላችሁ ውድ ቤተሰቦች አከበደችው። ሰው ራሱ ላይ የሆነ ነገር መጥቶ አምጥቶ ጦስ ራሱ ላይ ሲጀመር ፕራንክ አታውቅም እሷ። ተዋት፣ ፕራንክ አታውቅም። ተው ችግር የለም ስለማታውቅም በእርግጠኝነት ትወዱታላችሁ። ግን ሀሳቡ ግን ኤሪክ አስረዳው። አይ ቲንክ የተረዳው ይመስለኛል። ስማኝ ኤሪክ፣ ምን እናደርጋለን መሰለ፣ በሀበሻ አባባል ምን አለ፣ ብድሩን የማይመልስ ወንድ ልጅ አይወለድ። ገባ? እዚህ ባለፈው እዚች ጋር እሷ ተኝታ እናንተ ተሰቃያችሁ እኮ። እኔ እኮ በቃ ሌሊት 6 ሰዓት ላይ መታችሁ፣ ከዛ በኋላ ደግሞ በብርድ መሰቃየት፣ እሱ በሌሊት መምጣት። እሷ ያደረገችውን በእጥፍ እንመልስላታለን። ግን ስንመልስ እኛ
በአንድ ድንጋይ ሁለት ወፍ። ዛሬ የሀበሻ አባባል እያልኩበት ልጁን እያደናገርኩት ነው። በአንድ ድንጋይ ሁለት ወፍ ማለት በአንድ ሀሳብ ሁለት ነገር ማድረግ ማለት ነው። አንደኛ እሷን ፕራንክ እናደርጋታለን፣ ፕራንኳን እንመልሳለን። ሁለተኛ ደግሞ ለአንተ ያላትን ስሜት እናረጋግጣለን። ለመጨረሻ መረጋገጥ ይሆናል ብዬ አስባለሁ። በፈጣሪ ስም ምን አይነት ያበደ ሀሳብ ነው ግን! ይሄ ነገር አሁን የሁሉ ታሪክ የሚሰራ ይመስላችኋል? ግን በዚህ ምንድን ነው? በዚህ ቤት እንሰራለን። እሷ ከሱቅ እስክትመጣ ድረስ አንቺ ዛሬ በቃ እኔ ዋና ስራ ነው የምሰራው። ማንሽ አንቺ? በቃ ሄርሜላ ነሽ አንቺ። ና በቃ አረ በሄርሜላ ይሻላል። አልማዝሽ። እሺ አልሚ ወይ በቃሽ። እሷ አልማዝ ናት። እንደ ሴት ይሆንና እሱ ውስጥ ይገባል። ከዛ በኋላ እዚች ጋር እኔ ደግሞ እዛች ጋር ግራ እንደገባው ሰው አሁን ቶሎ እንደመጣ ሰው ሆናለሁኝ። ይሄኛውን እዚች ጋር እንጥለዋለን። ከዛ በኋላ ፍራሹን እናወጣና እዚች ጋር እናደርገዋለን። እሱ ውስጥ ይገባል። ልክ እሷ ስትመጣ አንተ ከሴት ጋር እንደተኛክ ምናምን ነገር እሷ በአንተ ትቀናለች፣ ትናደዳለች። ምን አይነት ስሜት እሷ ላይ እናያለን? አንደኛ። ሁለተኛ ደግሞ እናናዳታለን በጣም። ከዛ እሷን አቃጥለን አሳብደናት ነው ከዚህ ቤት የምንሄደው ዛሬ። መጀመሪያ ግን ወደ ቤት እንዲሄድኩ ምናምን ነገር ታሞት አልቻለም ምናምን። የእሱ ስሙ ምንድን ነው? የእሱ አልሚ የኤሪክ ቀበጥ። አልሚ የኤሪክ ምርኮኛ አልሚ ይሄ ነው። ቆይ ቶሎ በቃ እንትን እንበል ይሄን ነገር እና ካሜራውን ግን ካሜራማን ይወጣና ቅድም እንዳቆመው ነው ማወቅ ያለበት። ስለዚህ መውጣት አለበት። ለአንተ ለመበቀል ነቃ በል እንጂ ቶሎ እንደዛ ነው መሆን ያለበት እንጂ ቶሎ ግቢ። በቃ ዲሊማን አቁልፏል። ግን እሷ ራሱ ሎሚ ለመግዛት የሁሉ ሰዓት መቆየቷ የሚገርም ነው። ሌላ ሱቅ ሄደሽ ነው የቆየሽው? ጆሲማ በጣም ሲብስበት ጊዜ ሄደ እኮ። አንቺ በጣም ቆየሽ እኮ። እንዴ ለምን እንዲሄድ ያደረጋችሁት እናንተ? ቆየሽ እኮ። እኔ እኮ ደግሞ ስንት ጉድ ተፈጠረ። እኔ ራሱ አልነበርኩኝም። እኔ ነኝ አድርሼው የመጣሁት ባይዞ ጆሲ። ለምን የት ወስደው ቤት እና ታዲያ ቢያንስ እዛው አትሆንም ነበር? ለምን መጣችሁ? አይ አለ ሰው አለ ገዙ ምናምን ስለነበረች መጣሁኝ። እና አጓሯ ጋር ብቻ ጥለው መጣሽ። በቃ ነዋ ተነሱ እንሂዳው። እኔ እዛ ሂጅ ስመጣ አንቺ ግን በደመ ነፍስ ነው ያለሽው እንዳለ ፊትሽ ራሱ እዚህ ስንት ጉድ ተፈጥሮ እንዴት ይኸውልህ፣ ውሻ ሲጮህብኝ ይኸውልህ ነፍሴ ልትወጣ ብላ ነው ይሄን ሎሚ ለማግኘት። ከዛሬ ስንት እየጮህኩብሽ ነበር። እንደዚህ ስንት ጉድ ተፈጥሮ እያልኩሽ እኮ ነው። ለምንድን ነው ፍራሽ ያነጠፋችሁት? እኔ ሄጄ ነው የመጣሁት። እኔ ጆሲን አድርሼው እኮ አደረስከው ፍራሽ። ለምን? አረ ስመለስ ጊዜ አንበሳው ደግሞ ፊልም ምናምን ከፍታችሁ ፊልም ብታዩ ነው። የበግ ፊልም እሱ ሀሞት ፊልም ታያላችሁ። ኤሪክ ምን ሆነ ነው? ኤሪክ ምን ሆነ ነው? ስራው ነው ያስጎነበሰው። ምን ሆነ ነው? ቀንተ ስራው ነው የሚያስገነብሰው። አንቺ እኔ እዚህ ደርሼ ቆይ ምንድነው እንትን ውስጥ ነሽ እንዴ? ምን ውስጥ? የሆነ ተሰውረሻል መሰለኝ። እንትን ውሻ እኔ
ድምፅ አይሰማችሁም? የሆነ ድምፅ ትላለች እንዴ? ስንት ነገር አይቼ እኔ በቃኝ። ሰው የሆነ ድምፅ እየተሰማኝ ነው። ደግሞ የሴት ነው። አረ ምንም ድምፅ የለም። እሱም ማስገን ደግሞ ጭር ብሏል እኮ ሰፈሩ ራሱ ምን ያንቺ ምንድን ነው ይሄ እንዴ? የሴት ብራ ምንድን ነው? ብራ ምንድን ነው? ጡት ማሳያ ለማለት ፈልገሽ? ብራ አይደለም ያልኩት፣ ብራ ነው ያልኩት። ብራ ምንድን ነው? እኔ ሄጄ ስመለስ ጊዜ እንዲሆን አገኘሁት። እኔ ምን እንደሆነ አላውቅም። አልገባኝም። ማለት ይሄ እኮ የሴት ጡት ማሳያ ምንድን ነው? እንግዲህ አስረዳት ኤሪክ። እኔ ምንድን ነው የምትለው? ምንድን ነው? ቀና ብላ አውራት። አይኗን ማየት ከበደ። ምንድን ነው? ከባድ ለእኔ ነገርከኝን ንገራት ወይ እኔ ልንገራት? አላነግራታለሁ። ምንድን ነው ማለት? ይሄ እኮ እዚህ ቤት ውስጥ ከኔ ውጪ ሴት የለም እና ይሄ ደግሞ የኔ አይደለም፣ የኔ ጡት ማሳያ አይደለም። ይሄ አልገባኝም። ምንድን ነው? ሎሚ ልግዛ ብለሽ ሄደሽ አስረክበሽ መምጣት አይደለም። ግልጽ አልሆነልኝም። የሴት ብራ የኔ አይደለም፣ እርግጠኛ ነኝ። እኔ የራሴን ቢሆን አውቀዋለሁ። ስለዚህ ምን ይሰራል እዚህ ቤት ውስጥ አልገባኝም። ግልጽ አድርጉልኝ። ኤርሚ ረሳቸው እንደዚህ ኤርሚ ማለት ግልጽ አይደለም ማለት እየገባኝ አይደለም። ይሄ ብራ ማለት አልገባኝም። እና ደግሞ ለምንድን ነው ሲጀመር ራሱ በዚህን ሰዓት ራስ ልንበላ ልንወጣ ተብሎ እዚህ ጋር ፊልም ከፍቶ በቃ ወይም ኤርሚ እዚህ ጋር ነው የረሳቸው። ኤርሚ እየገባኝ አይደለም ያለው። ያው እየሰማሽ አንዴ ልጅቷ እኔ ራሱ ስመጣ ጊዜ በጣም ሰርፕራይዝ ነው የሆንኩት። ማለት ግልጽ አይደለም። አረ በጣም ምን አይነት ቤት ውስጥ ነው የመጣሁት እንዴ? እዚህ ቤት ሴት ገብታ ነው? ሴት ገብታ ነው እዚህ ቤት? ስመጣ ጊዜ እንደዚህ ያልነበር። ልብሱን ራሱ ራቆቱን ነበር የሰውዬ። መጣው ቁልፉ እዚህ ነው። የት ነው የምትሄጂው? እኔ ምን አውቃለሁ። ቁልፉን ስጠይቀውም የለም አለኝ። ለምን የተቆለፈ ይሄ ክላስ? ምን ይሄ እኮ የሚያስቅና የሚያዝናና ነገር አይደለም። ቁልፉን ስጠኝ። የሰኩት አይደለም ሳል ይመጣል እኮ ስጠኝ ቁልፉን። የዛ የመኝታ ክላስ እኮ ለምንድን ነው ያስገባሃት? ቆይ እዛ ውስጥ ቆይ አንተ እዚህ አልነበርክም? እኔ ይዤው ሄጄ ስመጣ ጊዜ በቃ እዚህ ጋር ይሄ ራቆቱ ነው። ላበላብ ቤቱ እንዳለ ተደበላልቆ እንዴ ግራ ገባኝ እኮ እኔ። አንተ ለምን ሲጀመር እሱን ትተኸው ሄድ እንዴ? ምን ችግር ያለው? እዚህ ቢሆን እሱ እያመመው እኮ ነው ይዤው ብሄድ ምንድን ነው እሱ ነው እንደሚያስጨንቅሽ? አንቺ የእሱ እዚህ ቤት ብቻውን መሆን ነው እንደሚያስጨንቅሽ? እዛ ቤት ያለችዋ ሴት ነው አይደለም? ቁልፍ ስጠኝ። የሚያስጨንቀው እሱ ነው። ቁልፍ ስጠኝ። አንተ ቁልፉን ስጣት። ምን ሆነ ነው? ቁልፉን ስጣት እንጂ ቁልፍ ስጠኝ። አታናደኝ፣ ደሜን አታፍረኝ። ቁልፍ ስጠኝ። እንዴት ቤት ውስጥ ሴት ይዘህ ትመጣለህ? እኔ ራሱ እኮ ማን ነው? ንቀት ነው። አይ የራሱ ቤት ይዟት ብሄድ ይሻል ነበር እኮ። ይዞ ከሄድክ ራሱ ማለት ነው ራሱ ቤት ይዘህ አትሄድም እንዴ? ከሄድክ እንኳን እዚህ እንዴት ራሱ ቤት ማለት ምን ማለት ነው? ሲጀመር እንዴት ነው እሱ ሴት ሲጀመር ይዞ የሚሄደው? ኤርሚ መጣው ጠብቂኝ። አይደለም ቤትህ ሩቅ ባይሆን ኖሮ ቤት ሴት ይዘህ ትሄድ ነበር እንዴ? ምን ችግር አለ? ችግር የለውም። አይ ከተግባቡ አንቺን እንዲያስደብርሽም ብዬ ነው። አሁን በጣም ያስደብረኝ ሴት የሱ ቤት የኔ ቤት ብቻ መሆኑ የኔ ቤት መሆኑ ንቀት ነው። ይሄ ንቀት ነው ያየሁበት። ግን የሱ ቤት አንቺ ጋር የሆነ ሌላ ችግር ያለበት ነው ይመስለው። አንቺ ማስቀየም ፈልጎ ምናምን ነገር ነው። እንዴት ታመጣለህ እዚህ ሴት ማለት? እኔ ተቀጣጥረን ነበር ልንበላ ተቀጣጠርን። ከዛም በኋላ ሲቀጥል ላይ ደግሞ ጆሲ አመመው አላችሁ አይደል? አንቺ በፊት ከእሷ ጋር ተከትሬ ነበርና ያኔ ቤት ስለሚሩቅ አንተ ባንቺ ቀን ከሁለት ሴት ጋር እንደምትቀጣጠረው አልሰማሽውም እኮ እሱ የሚለውን ማልንገርሽ። እሱ የሚለውን
እሱ ተቀጣጥረን ነበረ። ከዛ እሱ ራስ ስንቀጣጠር እዚህ አልመቸኝ አላት እሷ። ስለዚህ አልመቸኝ ሲላት ወደ እናንተ መጣሁ። ድንገት ደግሞ ደወለችልኝና የት ነህ ስትለኝ እንደዚህ ሄለን ቤት ነኝ በቃ ልምጣ አለች። እሷ ስላልተመቻት ነው እኛ ጋር የመጣው። ግን አሁን እንዳይሰለችሽ ያኔ ውድ ያ ቢፍቲ ኧረ እባክህ ያንተ ውድ እንዳይሰለቻት ሴት ይዛ ልትሄድ ነበር። ምንድን ነው እየሆንክ ያለው? በየቀኑ የምትቀያየረው ምን ሆነህ ነው? ኤርሚ በቺዝ ነው ወይስ ያለ ቺዝ ነው? ጭራሽ ታስመርጣታለህ? ቁልፍ ስጠኝ ኤሪክ። ኤርሚ ቁልፍ ስጠኝ። ኧረ አንተ ቁልፉን ስጣት በቃ። ቁልፍ ስጠኝ። ግን ይሄ ለምን እዚህ ረሳሽ? ኧረ ለምን ረሳሽ? ራስህ አይደለም እንዴ እዚህ እንድትሆን የፈለግከው? ለምን ረሳሽ ይላታል እንዴ ደግሞ በቃ አሁን ቁልፉን ስጠኝ። አይደለም የኔ ቤት ስለሚሩቅ ነው ወደ እና ታዲያ ያንተ ቤት ከራቀ እኔ ቤት ነው እንዴ የምታመጣት? ይሄ ምን አይነት አስተሳሰብ ነው? አይደለም ውጭ ላይ ከብትሆን ብዬ ነው። ደግሞ ብርድ ስለሆነ ብርድ ይወስዳል። ኧረ እባክህ ብርድ እንዳይበርዳት የሄለን መኝታ ክላስ ነው የምትገባው አይደለም? ብርድ ይመታታል ማለት ቁልፍ ስጠኝ። አይደለም እዚህ ጋር ነበረች እኮ። አይ በቃ አንቺ እዚህ ጋር ማን እንደነበረች ጡት ማሰዣው ምስክር እኮ ነው። ይሄ ጡት ማሰዣ ደግሞ እኔ አንቺ አስቤ አንቺ በቃ ወይ ውጭ ጠብቂያቸውና እኔ ላስወጣቸው። ኧረ እባክህ እውነት ውጭ ልጠብቃቸው? እና ምን ልታደርጊያት ነው? ምን እያልክ ነው አንተ ራሱ? ዝም በል ዝም በል። አፍ የለም አንተ ሲጀምር አፍ አለ ትወራበት። ምን ልታደርጊያት ነው አንተ? ምንድን ነህ? አይ ከምትጣሉ ብዬ እኔ በጣም ነው እኮ ያሰቡት። አንተ ምን እያልክ ነው ማለት? እሱን እየደገፍከው ነው? ሴት ይዞ እንዳይደብርሽ። ዝም በል ዝም በል ዝም በል ዝም በል ዝም በል። አታውራ እሺ። ደግሞ እንዳይደብርሽ ምናምን ይላል እንዴ? አታፍራ? ምንም ማፈር የለህም አንተ ራሱ። ምን ሆነህ ነው? ቆይ እዚህ ጋር ስንት የሚደብረው ሰው እያለ እዛ ያለችዋን እንዳይደብርሽ ትላለህ እንዴ? ምን ሆነህ ነው እንዴ? በጣም የሚያሳፍር ነገር እኮ ነው። ምንድነው እያደረገ ያለው? ምንድነው መሀል ላይ የምትሆን? አልገባኝም። አይ እኮ አይደለም እዚህ ጋር የሚወድ ምን እንትን የሚል ሰው የሚደብረው ሰው ሊኖር ይችላል። የምሬ ነው። አይ ግን አንተ ሲጀምር ማለት ነው ከሄርሜላ ጋር ይሻል ነበር። ትክክል። ሄርሜላ ይዘህ አልማስ አልሚ ሁለት ሴት ናቸው ጭራሽ ያሉት ውስጥ። ኧረ አይደለም አልሚ ወተት ነው የምትለው አንተ። ደግሞ አንዴ ሄርሜላ እያልክ አልነበር? ምንድን ነው የሚለው? ይሄ ደግሞ ቁልፍ ስጠኝ። አሁን ከምንጣላ በቃ በእናትህ እኔ የምሬን ነው የምልህ። እያሳዘነችኝ ነው እቺ ልጅ። ምን እያደረግክ ነው ያለው? ቁልፍ ስጠኝ። ኧረ አንተ ቁልፉን ስጣት በቃ። አይደለም ቁልፍ ስጠኝ። ኧረ የፍቅር አምላክ ይታዘብካል። ፍቅር የተጣላው አይደለም እንዳይነበር ይሻ ሰላም ነኝ፣ ደህና ነኝ። አንተ ሰላም ነህ? እሷ ናት እንጂ እያበደች ያለችው። እሷ ደግሞ ለምን ትፈራለች? ኧረ እዚች ጋር ሰላሟን የነሳሃት ልጅ አለች። ለምን ምን አጠፋው? ምን አጠፋው ይላል እንደ አብረህ ተኝቶ መታበት። እንደዚህ ሲጀመር ነውር ነው። አይ ግን ሄርሚም እኮ አሪፍ ልጅ ናት እኮ አብራችሁ ግን አይ ችግር የለውም እኮ ሄርሚም እኮ አሪፍ ልጅ ናት። ያው በጣም ብታያት ስታምር በጣም ነው የምታምረው። ሀቢብቲዬ ከሄለንና ከሄርሚ ማን ነው የሚያምረው ግን? አንድ ጥያቄ ጠይቅ። እንደዚህ ማረቡ ፈልገው ነው? ደስተኛ ነህ በዚህ ነገር? እንደዚህ አይነት ቀላል ሰው መሆን ምናምን ኖርማል ነው አልኩሽ። ኖ ጥያቄን የጠየቅኩህ መልስልኝ። ፈልገው ነው? ፈልጌ አይደለም የኔ ቤት ስለሚሩቅ ነው እኮ ያንተ ቤት ስለሚርቅ እዚህ ጋር ጡት ማሰዣ መውደቅ አለበት። እርግጠኛ ነው ፈልገው ነው? በቃ ምንድን ነው የምትይኝ? የምሬን ነው። እኔ በጣም ነው ያዘንኩት። በጣም ማለት ነው በጣም የደበረኝ። በጣም ነው ያዘንኩት። እንደዚህ አይነት ሰው ስለማትመስለኝ ነው። ሁለት ማንነት ያለው ሰው ስለማትመስለኝ ነው። ኦኬ ሶሪ፣ በጣም አዝናለሁ። ለማንኛውም ይመቻችሁ። እኔ ልውጣ። አይ እንደዚህ እኮ አይ እንትን እኮ ነው የተሰማሽን ስሜት እኮ መናገር እኮ ነው ማለት እንዳትነኩ። አረ ቆይ ማየት የለብሽም እኮ ያስቆመኝ ምናምን እንዳይነኩ። ሲጀመር ልጅቷ ትሄድ ከቤትሽ ወዴት ነው የምትሄጂው? ቤትሽ ለቀሽ ልትሄጂ ነው? አረ ለምን ይዝናኑ የጀመሩት። አንቺ በጣም ነው ያዘንሽው ግን የምር። አይ እንዴ ወዴት ነው የምትሄጂው እንዴ? ሲጀመር ወዴት ነሽ? ወዴት ነሽ?
ምንም አያስፈልግም እኮ ትርፍ ቃል። ለምን ትርፍ ቃል ከሱ ጋር አወራለሁ? አፊ ለምን ትርፍ አይ እንትን ነው ቤትሽን ለቀሽ መሄድ እንደዚህ ደግሞ ጀመርሽ የሌለ ሙድ። ኧረ አንቺ የገባችው እንደ ጅራፍ እንደዚህ ጧ እያደረግሽ ከቤትሽ አስወጫት እንጂ ለምን እንደዛ አላደርግም። እሱ ፈቅዶና ወዶ ላመጣት ማለት እሱ ፈቅዶና ወዶ ላመጣት እኔ እሷን በመታት ወይ የሆነ ነገር ባረጋት አግባብ ስላለ ልክ ነሽ። ለነገር ስሜታዊ መሆን የለብሽም። በጣም ያሳዝናል። ግን ነገ ማለት ነው እደሩና ነገ ጠዋት ቁርጡ መጥቼ እንዴ ወዴት ነሽ? ሄለን ነይ እንጂ አይደለም በፍጹም ወዴትም እንዳትሄጂ። ከቤትሽ ወዴት ነው የምትሄጂው? ልለፍበት እኮ እዚህ ገፍትሬ ምናምን ከማል ልለፍበት። የት ነው የምትሄጂው? ምን ማለት ነው? የት ነው የምትሄጂው? ነገር እንደዚህ ሴት አስቀምጦ እኔ እኮ በጣም እኮ ጥሩ አይደለም። ምን አይነት እንትን ነው? የልቡን ቁልፍ ነው የሚሰጥሽ? ሄርሜላ ተይ እንጂ አልማዝ ናት ሄርሜላ። ስለሚቻል አንቺ ይደብራል። ቃልሽን ማታቀብ እኮ ነው ይደብረናል። ሰላም ሁኑ። ቻው ባይ ባይ። እንደዚህ አድርገህ ነይ እንሂድ። እንዳነካኝሽ እንዳትጠቂኝ። ልቀቀኝ። ጌታን አልሄድም። ዛልቲ ኩረፍሺ ያሀብቺ ያምሪ ዲከፍሽ በዘንት ያምሪ ያሩ ያትበል። በቃ ሄዱ። በቃና ሄርሜላ እዚህ ልታደርግ ነው? ከሄርሜላው ጋር ሄደ። ና ሂድ። አንተስ ምንድን ነህ? ኧረ አንተ አልለመድክ እንዴ? ትክክል ነሽ ምናምን ስትለኝ ነበር። ምንም አላልኩም። እኔ ለአንቺ እያገዝኩልሽ ነበር። ለአንቺ እያገዝኩ አለበት። ለአንቺ ባገዝኩልሽ ሰላም ባታድሩ ችግር የለም። ሰላም ልበልሽ አልፈልግም። ባገዝኩልሽ እንደዚህ ስላገዝኩልሽ